ቢስሚላህ ነቢያችን ሰለላሁ ዐለይሂ ወሰለም ጀነት በሚያስጠላ ነገር ነው አሉ የታጠረችው። ለምሳሌ ጾም መጾም፣ መራብ፣ ሰደቃ መስጠት፣ ዘካ ማውጣት ጀነት በሚያስጠላ ነገር ነው አሉ። ጀሃነም በጣም በምታምር ነገር ነው አሉ የታጠረችው ነቢያችን ሰለላሁ ዐለይሂ ወሰለም። መብላት፣ መጠጣት፣ ማጨስ፣ መዝረፍ፣ መስረቅ ይሄ ሁሉ ዱንያ ላይ ያስደስታል ኢንሻአላህ። ግን ያን ጾም፣ ሰላቱ፣ ዘካውን ካሸነፍክ ወደ ጀነት ትገባለህ። በዚህ ሐዲስ አንድ ቅሳ አለ በዘመናችን የሚወራ። የሆነ ወጣቶች ተሰበሰቡና ጀነት ሄደዋል። ሲሄዱ ጀነት ያስጠላል። መስገድ፣ መጾም፣ ዘካ ማውጣት ይሄማ ያስጠላል አንችለውም አሉና ወጡ። ጀሃነም ሄዱ። ሲሄዱ እዛ መጠጣት፣ መጨፈር፣ መደነስ፣ መዝናናት ነበር። እዛው ቆዩ። ልክ 12 ሰዓት ሲደርስ በሮቹ ተዘጉ፣ መስኮቱ። ከዛ መገረፍ ተጀመረ። እናንተ ምን ነካችኋል? ቅድም መስረቅ፣ መዝረፍ፣ መጫወት፣ መጠጣት፣ መደነስ አልነበረም እንዴ? ምን ነው አሁንስ? አይ እሱ የምርጫ ቀስቀሳ ነበር። አላህ ይጠብቀን። አሰላሙ አለይኩም ወራህመቱላህ